ይኸውላችሁ ኦርቶዶክስ መሆናችንን ከልብ ከምንደነቅባቸው ድለኛ ከሚያሰኙ ነገሮች እነዚህን አይነት ገዳማትና አድባራት ጥንታውያን ታሪካውያንን ስናይ ነው። አሁን ደግሞ እንደ ጦጣ እየዋጠጥን የምንወጣበትን ቦታ ደርሰናል። እኔም ለክፋል ሰጥማረን መንገድ ውድ የአደራ ሚዲያ 07 ተከታታዮቻችን አሁን በአክሱም ጽዮን በአክሱም ከተማ በመናገሻ በእናታችን በጽዮን ማርያም ግቢ ቅጥር ውስጥ ነው የምገኘው ማለት ነው። እግዚአብሔር በፈቀደልን ልክ ከዚህ በፊት የነበረው ጥንታዊ ቤተክርስቲያን ምን ይመስል እንደነበር በአጭሩ በትንሽ ደቂቃ ወደ እናንተ ማቅረብ እወዳለሁ። እንድትከታተሉ ደግሞ በጽዮን ማርያም ስም ደግሞ መንፈሳዊ ጥሬን አስተላልፋለሁ። ፕሮግራሙን ደግሞ ሼር እና ላይክ ያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ከወዲሁ ደግሞ መንፈሳዊና አገራዊ ጥሬ ነው። መልካም ቆይታ። አሁን የምናየው ፍርስራሽ ምንድን ነው? ይህንን ቤተ መቅደስ ወደ 330 ዓመት አካባቢ በአቡነ ሰላማ ከሳቴ ብርሃነ ሃይማኖት ክርስትና አክሱም ውስጥ ከተስፋፋ በኋላ በንጉስ ኢዛናና ሳይዛና ወይም ደግሞ ሃይማኖት ክርስትና ከተቀበሉ በኋላ በአብርሃ ወአጽብሃ ተሰርቶ የነበረ ባለ 12 ቤተ መቅደስ ነው። አሁን ያየነው ቤተክርስቲያን ጥንታዊ ቤተክርስቲያን ወደ 4ኛ ክፍለ ዘመን አካባቢ ተሰርቶ የነበረው ስለዚህ ዲዛይኑ በዚህኛው መልክ ይመስል እንደነበርና የዚህኛው ዲዛይን ደግሞ እስካሁን ድረስ የሚገኙ ጠበብት አባቶቻችን እስካሁን ድረስ እየሰሩ እንደሚያስቀምጡት ስለዚህ ዲዛይኑ ይህንን ይመስላል ማለት ነው። አራት ማዕዘኑ ካየነው ግራውንድ ፕላስ 3 ማለት ነው። ከዚህ የጥንታዊ ቤተክርስቲያን በንጉስ ኢዛናና ሳይዛና ወይም ደግሞ በአብርሃ ወአጽብሃ ተሰርቶ የነበረው ይህንን ይመስላል ማለት ነው። ስለዚህ ይህንን ሙሉ ለሙሉ ወደ 4ኛ ክፍለ ዘመን አካባቢ ተሰርቶ እንደነበር ነው የሚነገርለት። ከዛ በኋላ ሙሉ ለሙሉ ወደ 7ኛ ክፍለ ዘመን አካባቢ ነበር በዩዲት ጉዲት የተቃጠለው። ስለዚህ ይህንን ቤተክርስቲያን ፈርሶ ከተቃጠለ በኋላ ደግሞ ወደዚህ የምናየው በአንበሳ ውድን የሚባል ንጉስ አንድ ቤተክርስቲያን ተሰርቶ ነበር። ስለዚህ ከዛ በኋላ እሱንም በግራኛ ሐመድ የሚመራ ኃይል ወደ 9ኛ ክፍለ ዘመን አካባቢ ነው ሊቃጠል የቻለው። ከዛ በኋላ ግን ወደ 17ኛ ክፍለ ዘመን አካባቢ በንጉስ ፋሲለደስ ነው የተሰራው። ስለዚህ ይህንን ጥንታዊ ቤተክርስቲያን ተብሎ ነው የሚጠራው። የዚህኛው ዲዛይን ግን በኋላ አሳያለሁ። ስፔሻሊ እስካሁን ድረስ የቤተክርስቲያን ዲዛይን እየተሰራ በቅርጻ ቅርጽ መልኩ ይሸጣል። ወደዛ ፊት ለፊት የምናየው ግን ታቦተ ጽዮን ወይም ደግሞ ጽላተ ሙሴ ያለበት ቦታ ነው። ስለዚህ ጽላተ ሙሴው በአንድ መነኩሴ ብቻ ነው የሚጠበቀው። እስካሁን ድረስ መነኩሴውን ከዛ ውስጥ ቅጥር ግቢ ውስጥ ወደ ውጭ ማውጣት አይችሉም። እስካሁን ድረስ ለብዙ ክፍለ ዘመናት ሚስጥር ሆኖ የቆየ ጽላት ነው። ስለዚህ ጽላተ ሙሴ ያለበት ቦታ ወደዛ እናየው ትንሽ ያለው ቤተልሔም ክርስቲያን ነው ማለት ነው።
ይሄ መንበረ ዙፋን ያው አክሱም ውስጥ መቶ ንጉስና ያልተቀበለ ንጉስ ልክ እንደ ንጉስ አይታሰብለት ነበር። ስለዚህ እዚህ ጋር ከ234 በላይ ነገስታቶች የነገሱበት ቦታ ነው። ሌላው ደግሞ ምንድነው ንጉስ ንጉስና ከመቀበል በፊት ከዛ ከውጭ ነው የሚሆነው ከዚህኛ ቁጥር ግቢ ውጪ ማለት ነው። ስለዚህ ወደዚህ ውስጥ እንዲገባ ህዝቡን ይጠይቃል። ስለዚህ ህዝቡ እዚህ አካባቢ ተሰብስቦ ከዛም የመረው ቅባት ከመቀባቱ በፊት ንጉሳችን ነው ወይ ብሎ ይጠይቃል። አዎ ንጉሳችን ነው ካሉት በኋላ ሙሉ ለሙሉ ንጉስናውና ዘውዱ ተቀብሎ ወደ ያለበት ወደ መናገሻው ይመለሳል ማለት ነው። በዚህ በስተጀርባ ይሄንን የምናየው ግን በአፄ ፋሲለደስ ተሰርቶ የነበረ ቤተ መቅደስ ነው። ወደ 17ኛው ክፍለ ዘመን አካባቢ ማለት ነው። ስለዚህ ጥንታዊ ቤተክርስቲያን ይሄንን ተመልካቾቻችን እንደምታዩት ነው። አሁን ደግሞ እንደ ጦጣ እየዋጠጥን የምንወጣበትን ቦታ ደርሰናል። ጻድቁ አባታችን አቡነ ማታ ይርዱን፣ በጸሎት አስቡ። ሲካስ ማየው ስማየው ጓደኛ በቃ ወዲኻው ይኻ አስቸግሮናል እንደምታዩት መቤቴን ነው የምላችሁ። ኦርቶዶክስ መሆናችንን ከልብ ከምንደነቅባቸው ድለኛ ከሚያሰኙ ነገሮች እነዚህን አይነት ገዳማትና አድባራት ጥንታውያን ታሪካውያንን ስናይ ነው። አሁንም እግዚአብሔር ሁላችንንም ለዚህ ደጅ ለዚህ ቅዱስ ቦታ ያብቃል። ይሄ ቦታ ጽንዕት ነው የሚባል ጽንዕት ዳውን የማታ ነው። እዚህ የወጡ በጣም ጻድቅኛ ነው። እዚህ ከመጡ አይመለስም። አሁን ሲወጣ ወደ ውስጥ ደግሞ በጣም ደስ ይላል። እንትን ታሪክ አለ እናየዋለን። እስቲ እግዚአብሔር ይርዳን። እሺ ይሄድ ህለፍ አሁን እዚህ ደግሞ ለመውጣት انت حنتي صديقان بي ليم صانا ينبر بخنا مصاينا اغريان يا زي مجمريا ساعات 5 او 6 خان تلعيلو زي يدول مو طعمي الناقر قصبي لسلسل فلو ينبر حميم كان اخذ طعمي الناقر مالتي خاو سمي من زد اغر دماي تخفيته مخال يسمع يسالم مالتي ناي ولدنا سلكي وي قاع خبالي قال مالتي ناي قدم زنارزي
በዚህ መጸውረ በዚህ ይራዳሉ ማለት በጣም ነው የሚገርመው ባይዘው በእውነት አባታችን ጭራሽ እንደዚህ አልመሰለንም እና በጣም ተደስቻለሁ። በጣም ደስ ብሎኛል። ደግሞ በጣም ከባድ ነው የሚመስለው ግን በሱ ተአምር ወተን ያው ቡራኪ አግኝተን ያው ለተመረን ይሄ ደግሞ እስከዚህ ደርሰናል። እግዚአብሔር ይመስገን። በጣም ደስ የሚል የሉል እግዚአብሔር ቤተሰቦች ያው አሁን ከጻድቁ ከቅዱሱ አባታችን ከአቡነ የማታ ረድኤት በረከት ተቀብለን ተመልሰናል። እግዚአብሔር የተመሰገነ ይሁን። እኛን ከዚህ ቅዱስ ቦታ አድርሶ ከበረከት ያሳተፈን አምላካችን ቅዱስ አማኑኤል እናንተንም ደግሞ ፈቅዶ ከበረከት ከረድኤት ያሳትፋችሁ እላለሁ። ልዑል እግዚአብሔር ለሀገራችን ሰላሙን ሰጥቶ ህዝቡ በሰላም የሚንቀሳቀስበትን በየትኛውም የሀገራችን ክፍል ወጥቶ የሚገባበትን ነገር ያድልልን። ሰላም ይስጠን። ሰላም ይቆይ።